ወደቡ ይከፈታል። ወደቡ ይከፈታል። አዲስ አበባ ዛሬ በጸሎት ስትናጥ ውላለች። በፕሮቴስታንት እምነት ተከታዮች ዘንድ ትልቅ ክብር ያላቸውና በዚሁ ማህበራዊ ሚዲያ ላይ በሚሰጡት አስተያየት አድናቆትን ያተረፉት ነቢይ ገቢ ጉተማ ዛሬ በአዲስ አበባ ብዙዎችን ያስገረመ አንድ የጸሎት ፕሮግራም አከናውነዋል። በዚህ መርሃ ግብር ስለ ኢትዮጵያ፣ ስለ ወደቡ ጉዳይ እንዲሁም ስለ መሪዎች አንስተው ጸልየዋል። ኃያል ሆና የተፈጠረች አገር የለችም። አገር ኃያል ለመሆን ትፈጠራለች። ኃያል የሚባለው አለ። ትልቅ ሆና የተፈጠረች ሀገር የለችም። ትልቅ ለመሆን ነው አገሪቷ የምትፈጠረው። አሁን ትልቅ ከሚሆኑ ሀገር መካከል ኢትዮጵያ አንዱ ትሆናለች። መጽሐፍ ሲናገር ኢትዮጵያ ይላል እጆቿን ወደ እግዚአብሔር ትዘረጋለች ይላል። በጌታ በኢየሱስ ክርስቶስ ስልጣን ለኢትዮጵያ የከፍታ ጊዜ ደረሰ። ለኢትዮጵያ የመጨረሻ የክብር ጊዜ ደረሰ። አማራ ክልል፣ ኦሮሚያ ክልል፣ የትኛም ክልሎች ውስጥ ያለው የጠላት ምክር በጌታ በኢየሱስም ፈረሰ። አዲስ አበባን እንባርካለን፣ መሪዎቿን እንባርካለን፣ ኢትዮጵያን እንባርካለን፣ መሪዎቹን እንባርካለን፣ ህዝቡን እንባርካለን፣ ሙስሊሙን ክርስቲያኑን እንባርካለን። በዚህ ምድር ላይ ሰላም ጠራ ነው፣ አንድነት ጠራ ነው፣ ፍቅር ጠራ ነው። ኢትዮጵያ ወደ ክብር ትገሰግሳለች። የኢትዮጵያ በሮች ይከፈታሉ። ወደቡ ይከፈታል። ወደቡ ይከፈታል። ኃያል ሆና የተፈጠረች አገር የለችም። አገር ኃያል ለመሆን ትፈጠራለች። ኃያል የሚባለው አለ። ትልቅ ሆና የተፈጠረች ሀገር የለችም። ትልቅ ለመሆን ነው አገሪቷ የምትፈጠረው። አሁን ትልቅ ከሚሆኑ ሀገር መካከል ኢትዮጵያ አንዱ ትሆናለች።